ተወልጄ ያደግኩት እዚሁ አዲስ አበባ ቺቺኒያ ተብሎ የሚጠራው አካባቢ ነው ተወልጄ ያደግኩት። በጣም አስቸጋሪ፣ በጣም ከባድ፣ እጅግም ጨለማ፣ ተስፋ መቁረጥ የሞላበት አይነት አካባቢ ነው። ለወደፊት ምንም አይነት ተስፋ የምናይበት አይነት አካባቢ አልነበረም። ጥሩ ያሉን ጓደኞች ነበሩ። በተለያየ አይነት ሱስ ውስጥ ተጠምደው የነበሩ ከተለያየ አይነት አካባቢውም ለሱስ የተጋለጠ ነው። የቺቺኒ አካባቢ ለሱስ የተጋለጠ ነው። በተለያየ አይነት ሱስ ውስጥ የገቡ እኛንም ወደዛ ለመሳብ እኛንም ለመጎተት በዛም ለመያዝ በጣም እድሉን የሚከፍቱልን አይነት አካባቢ ነው የነበረው። አንዳንዴ ራስን ለማጥፋት ሁሉ የሚወሰንበት በጣም ብዙ ልጆችም ራሳቸውን ሱሳይድ የሚያደርጉበት ራሳቸውን የሚያጠፉበት በጣም በብዙ አይነት ሱስ ውስጥ ገብተው ህይወታቸው የሚበላሽበት ማህበረሰብ መካከል ነው ያደግነው። በህይወት ዘመኔ ሁሉ ከዚህም በኋላ ልረሳው ማልችለው ጌታ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ የተቀበልኩበትን አንድ ስፔሲፊክ ቀን ብቻ ሳይሆን በዛ የነበረውን ኢቨንቱን ሁሉ አልረሳውም። ጌታ ኢየሱስ ክርስቶስን በትክክል የህይወቴ ጌታና አዳኝ አድርጌ የተቀበልኩበት ዕለት ታህሳስ ወር ላይ ቦሌ ሃይ ስኩል እማር ነበር። 9ኛ ክፍል ተማሪ ነበርኩ። የተማሪዎች ህብረት የሻማ ፕሮግራም ይባል ነበራቸው። አስታውሰዋለሁ ቀኑ ምናልባት እንደ ዛሬ ያለው ትዝ የሚለኝ ዛን ቀን ታላቅ እህቴ እዛ ተማሪ ነበረች። የዛ ፌሎሺፕ ሜምበር ነበረች እና ጋበዘች። አንድ ወጣት ልጅ ነበር የሚሰብከው የተማሪ ህብረቱ ላይ። እስኪጠራ ነው በቃ የጠበቅኩት። ውስጤ ይገላበጣል፣ ውስጤ ይንቀሳቀሳል። የማላቀው አይነት ደስታ ነው ውስጤ የሚነቃነቀው። ልክ እሱ ሲጠራ ራሴን ያገኘሁትኝ እዛ መድረኩ ጋር ነው። በጣም በፍጹም ፈቃደኝነት ይህንን ኢየሱስ ክርስቶስን ወደ ህይወቴ ያስገባሁት። ከዛን ቀን ጀምሮ ልነግርህ ከምችለው በላይ የጌታ ፍቅር በልቤ ላይ ፈሰሰ። ያቋርጥ እንባ በቃ ይወጣ ነበር ከአይኔ። መነካቴ እርግጥ ነበር ለራሴ ታወቀኝ ነበር። ጌታን ካገኘው በኋላ ያለኝን ህይወት ቀድሞ ህይወቴ ጋር ሳነጻጽረው ቀንና ሌሊት ሊነጻጸርም አይችል። በዚያኛው በነበረው ቀድም እንደተናገርኩት እጅግ በጣም ተስፋ መቆረጥ ነው። ሲመሽ ጭንቅ ነው፣ ሲነጋም ጭንቅ ነው። መኖር በጣም የሚያደክምበት አይነት ህይወት ነው። ይሄኛው ደግሞ የማያቋርጥ ሰላም አለው። ስትኖር እየተደሰትክ ነው የምትኖረው፣ እያመሰገንከው ነው የምትኖረው። እውነተኛ ሰላም አለው። ከምንም ነገር ጋር ያልተያያዘ ሰላም አለው። በማግኘትም በማጣት ውስጥም በየትኛውም አይነት የህይወት ከፍታ ዝቅታ ውስጥ የማይረብሽ የማይበጠበጥ ፍጹም የሆነ ሰላም፣ ፍጹም የሆነ እውነተኛ ደስታ አለውና ሳነጻጽረው ቀንና ሌሊት ያክል ነው ልዩነታቸው። ሊጠጋጋም አይችልም። የመጀመሪያው ጌታ ኢየሱስ ክርስቶስን ማግኘት ራሱ በምንም ሊለካ የማይችል በጣም ትልቅ ትርፋችን ነው። አንድ ሰው በጌታ በኢየሱስ ክርስቶስ ሲያምን በየዕለቱ ሰላም አለ። በየዕለቱ ሲነጋ የማያቋርጥ ደስታ በህይወቴ ላይ አለ። ከዛም ውጪ አንድ ሰው በጌታ በመሆኑ ምክንያት ሞራሊ፣ ሌላው ነገር ቢገር ሞራሊ ለማህበረሰቡ የሚጠቅም ሰው ነው የሚሆነው። አጠገቡ ላለው ሰው የሰላም ምክንያት ነው የሚሆነው። ይሄንን ትርፍ አግኝቻለሁ። ሌሎች ሰዎች እንኳን ሲያዩ የሚካፈሉትን ሰላም አግኝቻለሁ። ለብዙ ሰዎች እረፍት መሆን ይችላል። ብዙ ሰው ሲያዩም በቀላሉ ሊረዳው የሚችለው ከኢየሱስ ክርስቶስ ጋር መኖርን የሚያውቀው በጣም እውነተኛ ሰላም በህይወት ይላል። እንግዲህ በተለያየ ስፍራ በተለያየ አይነት አጋጣሚ ሆናችሁ ይህንን የህይወት ምስክርነት የምትሰሙ በተለያየ ስፍራ ያላችሁ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ ይህንን ኢየሱስ ክርስቶስን ወደ ህይወታችሁ እንድታስገቡት፣ ይህንን ኢየሱስ ክርስቶስን ወደ ቤታችሁ እንድታስገቡት ዛሬም በእውነት ለእናንተ ይህን ልናገር በፊታችኋለሁ። ኢየሱስ ክርስቶስን በማግኘቴ እውነተኛ የሆነ እረፍት፣ እውነተኛ የሆነ ሰላምና ደስታ እኔ ህይወት ውስጥ ፈሷል። ወደ እናንተም እንዲገባ ዛሬም ልባችሁን ክፈቱ። ይሄ ፍቅር ጌታ እጆቹን ዘርግቷል ለእናንተ። ማንንም ሰው ለመቀበል ፈቃደኛ ነው እርሱ። ዘር፣ ቋንቋ፣ ከለር አይመርጥም። የሰው ዘር በሙሉ እንዲድን ጌታ ኢየሱስ ክርስቶስ በመስቀል ላይ ስለ ሁላችን ኃጢአት ዕዳችንን ተሸክሞ ሞቷል። ይህንን ያደረገው ስለሚወደን ነው። ወደዚህ ወደ ኢየሱስ ክርስቶስ እንድትመጡ በጌታ ፍቅር እጋብዛችኋለሁ። ይህንን የህይወት ምስክርነት ሰምታችሁ ጌታ ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ በህይወታችሁ ላይ ለመሾም ለመቀበል ፈቃደኛ የምትሆኑ ሰዎች ባላችሁበት ስፍራ ላይ ከኔ ጋር አብራችሁ ይህንን የንስሐ ጸሎት እንጸልያለን። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሦስተኛ ቀን ከሙታን እንደተነሳ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምሕረትና ጸጋ በተገለጸበት በክርስቶስ የቤዛነት ሥራ በማመኔ አሁን ጸድቄአለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። አሜን።